እጁን ወደኔ አንስቶ يقول يا ربي يا ربي ጌታዬ እያለኝ فأردهما ዝም ብዬ መመለስ አደርጋለሁ ይላል አላህ። መላእክቶቹ ይላሉ إنه ليس أهلا لتغفر له ጌታችን ሆይ ምን ብዬን እንገርህ ዝችን ሀገር ዱንያ ማለት መጀመሪያዋ ለቅሶ ነው፣ ማከለኛዋ ድካም ነው፣ መጨረሻዋ ጥፋት ነው። ሐላል ብትሰራ ሂሳብ ነው፣ ሐራም ቢሰራ ቅጣት ነው። ምኗን እነግርሃለሁ ነበር ያሉት ረህመቱላህ ዐለይሂ። እቺ ናት ዱንያ። ይሄንን ከአኺራ ህይወት ጋር የምታወዳድሩት ከነዚህ ጉዳዮች ጋር አስቀምጣችሁ እስልምናን የምታቀርቡት ነው የሚለው አላህ ሱብሓነሁ ወተዓላ። ይህ ከሆነ ፈተረበሱ ይላል አላህ ሱብሓነሁ ወተዓላ። ይህን ምርጫ አርጋችሁ የተሻለ አርጋችሁ ይዛችሁት ከሆነ ተጠቀሙ ይላል አላህ። የአላህ ውሳኔ እስኪመጣ የተሰጣችሁ አጭር እድሜ እስኪጠናቀቅ ድረስ አላህ ጋር እስክትቀርቡና እስክትገናኙ ድረስ እነዚህና መሰል ቁርአን አያቶች በተለያዩ ቦታዎች ላይ አላህ Subhanahu Wa Ta'ala ባሮቹን ይጠይቃል፣ በጥያቄ መልክ ያቀርባል። በእናንተ ልብ ውስጥ ቦታ ያለው ነገር ምንድነው እያለ ያቀርባል። ምንድነው ግምት የምትሰጡት? ለምንድነው ቦታ የምትሰጡት? ሁሉም ሰው ከምንም ነገር በላይ ለእስልምና ቦታ፣ ለእስልምና ክብር፣ ለእስልምና ደረጃ እስልምናን ከምንም ነገር በላይ እንዲያስቀድም ነው አላህ ቁርአን ላይ ያቀረበ ያለው። በእኛ ልብ ውስጥስ ምንድነው ቦታ የተሰጠው? አንተ ነብይና አንተ መልእክተኛዬና ሰለዋቱ ረቢ ወተስሊማቱ ዐለይሂ ነው። በልባቸው አምነው የተቀበሉትን አማኞች ነገራቸውን ሁሉ ያመቻችላቸዋል። ነገር ሁሉ የሚመቸው በሱ መንገድ ነው። ከቁርአን ጋር በተያያዘ ከሐጅ ስመለስ ይላል አብዱላህ ኢብኑ ሙባረክ ከመንገዱ ወጣ ብላ ጥቁር ልብስ የለበሰች ሴት ተመለከቱ። ቂሻው ውስጥ እርዳታ ፈልጋን ይሆን ብዬ ተጠጋዋት። እቺ ሴት በቁርአን እንጂ ማታወራ ነች። ግልጽ ነው። ሰው ንግግሩ ቁርአን ብቻ መሆን ይችላል። እቺ ሴት ግን ሌላ ቋንቋ አታውቅም። በቁርአን ነው የምትመለስ የምታወራ። እስኪ ቆይታቸውን ከአብዱላህ ኢብኑ ሙባረክ የነበራትን እኔ ጠጋልኳትና አሰላሙ አለይኩም አልኳት። መለሰች ሰላሙን ቀውለን من رب الرحيم አለች። አላህ የቂያም ቀን ለሙእሚኖቹ የሚሰጠው ሰላምታ። ከዛም እህቴ ምን ገጠመሽ አልኳት። ከዛ እሷም መለሰችልኝ ومن يضلل الله فلا هادي له አላህ መንገዱን ያሳተው ሰው መሪ የለውም አለች። መንገድ እንደጠፋት ገባኛል። ወዴት መሄድ ፈልገሽ ነው አልኳት። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى السؤالة مكة ليل كمكة ود بيت المقدس سلازي كحج الرسا ود بيت المقدس يتملسች ነው አልኩና ተረዳው። ከዛም ስንት ቀን ሆነሽ እዚህ ቦታ አልኳት። መለሰችልኝ 3 ليال سوية 3 ሌሊት አለች። ከቁርአን ነው አሁን የጠራችው። እንዴ 3 ቀን ምግብ ሳትበይ ምግብ እኮ ከዙሪያሽ ላይ ማልኳት። هو يطعمني ويسقين ጌታ ያበላኛል ያጠጣኛል። በጣም ተገረም። እርቧት ይሆናል አልኩና ምግብ አውጥቼ ትበይ እንደ ብዬ ስሰጣት ثم اتم الصيام الى الليل ጾማችሁንም እስከ ሌሊቱ ድረስ አድርሱት ሚለውን አንቀጽ ቀራችን። ጾማለሽ ማለት ነው እንዴ? ረመዳን እኮ አይደለም ምን ችግር አለው ለምን አታፈጥሪም ስላት فمن تطوع خيرا فإن الله به عليم እንደ ሱና ጾም ይጾም አላህ ያቀለታል አጅሩን አለች። እንደ ረመዳን ሰፈር ላይ ለወጣ ሰው እኮ ማፍጠር ይፈቀዳል አልኳት። وان تصوموه خير لكم አለች። ብትጾሙት ለእናንተ መልካም ነው አለች። ቁርአን ተቀሰችልኝ። በጣም ደነገጥኳት። በቁርአን ብቻ ነው የምትመልሰው? ለምን እኔ እንደማወራሽ በአረብኛ ትመልሽ ስላት ما يلفظ من قول الا لديه رقيب عتيد አለች። ምንም ቃላት ታወጡ ከቀኝና ከግራ መዝጋቢ ቢኖር እንጂ ሚኖር አንቀስ ሲጠራ ይቅርታ አርግልኝ አፉ በእኛ አልኳት። እሷ ምን አለች? لا تثريب عليكم اليوم يغفر الله لكم አለች። በቁርአን ነው የምትመልሰው። ስለዚህ ወደ ቅፍለቱ ላድርስሽ አልኩና ላድርስሽ እንደ ስላት وما تفعل من خير يعلمه الله ምትሰሩት መልካም ስራ አላህ ያውቃል አለች። ግመሏን ጠጋረኩና
ልትወጣ ስትል ግመሏ ነደት ተንቀሳቀሰች ልብሷ ተቀደደ وما أصابكم من مصيبة فبما كسبت أيديكم አለችኝ ያገኛችሁ ችግር በሰራችሁት ወንጀል ነው አለች እግሯን ልሰርልሽ አንድ ቶጭ ብዬ ልሰራት ስላት ففهمناها سليمان አለችኝ ሱለይማንንም አስረዳን ገብቶሃል አለች ግመሉ ላይ ወጣች ከዛ የጎተትኳት ፈጠንስ ወቅሱት في مشيك እርምጃህን መጥ ነው የቁርአን አንቀጽ ነው ቀሳልኩ እንዲው ማጋ ነው ያወራ ያለው ግልጽ ነው ከዛ ግመሎቹ በራውን እንዲቆርጡ ግጥም ይተከማሉ አረቦቹ ነሺዳ ያልኩላት ግጥም ሰጥ ፈቅረው ما تيسر من القرآن ከቁርአን ምችሉትን አንዱ ቁርአን እየቀራው አፌን ይዤ ትንሽልኩና አላህ ግን ብዙ ጸጋ ሰጥቶሻል አልኳት ተገርሜ وما يذكر الا اولو الالباب ይሄን የሚያስተነትን የልቦና ባለቤት ብቻ ነው አለች እዚህ አይነት ሴት ነች እንዲው ባላልሽ አልኳት የወንዶች ነገር ሰላት ያ አዩሃ الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم አለች እናንተ ምእመናን መልሱ ምቾት የማይሰጣችሁ ነገር አትጠይቁ አለች ያው ተይጃለሁ አፌን ያስኩና ወደ ቅፍለቱ ደረሱ ሐጃጆች እየተመለሱ ነው እዚህ ውስጥ ምን አለሽ አልኳት አልማሉ ወልበኑን ዚነቱል ሐያት الدنيا ልጆች አሉኝ አለች እዚህ ቅፍለት ውስጥ የነሱ ሚና ምንድነው አልኳት ሰላት ወዓላማት وبالنجم هم يهتدون الله ስለ ጨረቃ ስለ ኮከብ ያወራ ሰዎቹ አቅጣጫ የሚጠቁሙት ስለዚህ እነዛው ልጆቿ የቅፍለቱ የሐጅ ኮሚቴ መሪዎች ናቸው አቅጣጫ አሳይናቸው ኦኬ ተረዳው አለ እነሱ መሪዎች እንደሆነ ወደ መሪዎቹ ስብስበድኩና እዚህ ውስጥ ማን አለሽ አልኳት እነማን ብዬ ልጥራቸው واتخذ الله ابراهيم خليلا وكلم الله موسى تكليما يا يحيى خذ الكتاب بقوه ልጆቿ ማን ናቸው ኢብራሂም ሙሳ የመጨረሻው ይህያ ሶስት ልጆቿ ስማቸውን አወቁ ከፊተድኩና ኢብራሂም ሙሳ ይህያ አልኳቸው ጃኡ ሸባብ ከላቅማር في بدر التمام ጨረቃ የሚመስሉ ሶስት ወጣቶች መጡ እናታቸውን አዩዋት ድፍት ብለው ግራቸውን ሳመ ግንባሯን ሳሙ እርቧታል እሷ በሉ ከናንተ ማህልዳችሁ ምግብ አምጡ ልትል ምንድነው ቢወርቂኩም هذه للمدينه فلياتي احدكم ازكى طعاما ምግብ ይዞ ይምጣለች ምግብ መጣ ከቀረበ በኋላ ኩሉ ወሽረቡ هنيئا بما اسلفتم في الايام الخاليه ከዛ አብዱላህ ኢብኑ ሙባረክ እኔ በጭራሽ ምግባችሁን አልበላም ይቺ ሴት ማናት እናታችን ነች አሉ ወጣቶች ለ40 አመት በቁርአን እንጂ ተናግራታል አላሁ አክበር 40 አመት ሙሉ መልሷ ንግግሯ ቁርአን እንጂ ሆኖ አያቅ አብዱላህ ኢብኑ ሙባረክ ግንኙነቱን ባንድ ስንኝ ቋጩት ذلك فضل الله يؤتيه من يشاء ይህ አላህ ችሮታ ነው ለፈለገው ባሪያ አላህ ይሰጣል የዛ ትውልድ ከፍታ የዛ ትውልድ ህይወት መባረክ የዛ ትውልድ ማህበራዊ ስብጥራቸው መስተጋብሩ መስተካከሉ ከቁርአን ጋር ያላቸው ትስስር አንተ ነብይና አንተ መልእክተኛዬና ሰለዋቱ ረቢ ወተስሊማቱ ዐለይሂ ነው ልባቸው አምነው የተቀበሉትን አማኞች ነገራቸውን ሁሉ ያመቻችላቸዋል ነገር ሁሉ የሚመቸው በሱ መንገድ ነው